እሺ ያው ሚስታችን ተብታለች። አረን ያልተበትኩ ቡና ጠረጴዛ ላይ በሳህን ነው ማፈላው። ከፈለክ ጠጣ፣ ካልፈለክ የራስ ጉዳይ ተብለናል። አንቦል ማንም እኔ እንደዚህ እንደማልል ያውቃሉ። ይሄው ና ምን ምስክር አለች? ማርያምን አልልም አልልም። እኔ ማንም እንደዛ እንደማልል ምንድን ነው ታዲያ? የማታ ቡና ነው። 1 2 3 እኔ ማታ ነው የቡና ቁርስ እዚህ ላይ አድርጋለች። ጀበናው ይኸውና፣ አንቺ ይኸው ጆሮም እየተኮረኮረ ነው የሚፈለው ቡና። እሺ እንግዲህ ቡናችን የጆሮ ምን ደረሰ ነው ያለች ሴትዮዋ። ቡናችንን ጠጣ የኔ ውድ። ነገ ገብርኤል ነው ቤተክርስቲያን ስለምንሄድ በጊዜ ጠጥተን እንተኛ። እሺ እኔ መቻን ጠጣልኩኝ። እራቱን አልበላም አልክን። ካስቲሽ የቡና ቁርስ ብላ። እሺ ስለማን ብለን እንቀበል? ለቅዱስ ገብርኤል። አቺ ምንድነው የምታስበኝ? ዛሬ በ18 ምንድነው ዲየኮ ፊሊጶስ በ18 ነው። ማርያም አንተ አላቅም። እስከዛሬ ሐዋርያ ፊሊጶስ እስከዛሬ በ18 ሰበር አጽሙ ለቅዱስ ጊዮርጊስ እንደሆነ በዓመት አንዴ ነው የሚነግሰው ነው። ፊሊጶስ ነው ቀኑ ከአንድ እስከ 30 አውቃለሁ፣ ግን በ18 ያው ይሄን ሳታውቅ ነው እንግዲህ ከኔ ጋር ጭቅጭቁ አይደለም። ማርያም በ18 እኔ አላቅም ነበር ፊሊጶስ መሆኑን። አንቺ ምንም አታውቂም ሚስኪን። ምንም አታውቂም? ጠይቀኝ እስቲ ማላውቀው ነገር። አረ ተይኝ እስቲ። ሆዲፍጀው ነገሩ ማን ነው ሆዲፍጀው? ስማምቦል ሆዲፍጀው ጀበኔ ሸረፋት አፋን አይታል ወይ የስዊቲ እንደ ያለች። እስቲ ቡናው የተቀዳ ነው። እስቲ ምን አይነት ቡና ነው? አፋ ሸርፏታል ጀበኔን ታውቃለህ? ስማዋት ነው ናሙቲ። ቡና ልንጠጣ ነው እኔና አባቢ። የማታ ቡና ይባላል። ባይዘው እንደ ጉራጌ ቡና እንደ ጉራጌ ጀበና ቡና የሚያጣፍጥ ጀበና የለም። ስዊት ማርያም ስዊት በጣም ያጣፍጣል ቡና። you are my sweet የጉራጌ ቡና የጉራጌ ጀበና you are my sweet ወድ ወይ የጉራጌ ጀበና በጣም ቡና ነው። የጉራጌ ምኑ ነው የማይጣፍጠው? እስቲ ኮሜንት ላይ ባልሽን አታከብሪ ማላሉኝም ያኛው ቪዲዮ ላይ እውነት ነው። እንደኔ እንደው ባሉን የሚያከብር የለም። አገረ ዲኛስ በገረ ነገረ ዲ ገዘዲ ወረዲ ማን ይጋብዘናል? ጉራጌ እኔ ያለው እንደዚህ ወቸነው አይደለም። አንቺ ምግቡ ነው እንዴ? በቃ ቸንትሉ ምናምን ቫይቡ yes vibration medication አይሰላለ አይውዲ ብርድ እግሩን መጥቶታልና ምንድነው እስቲ የብርድ መፍትሄ በእናታችሁ? በጣም ነው የመጣው። አሻው ጫማጥፊ ነው ራሱ የመጣኝ፣ ግን ቀብጦ ነው ባይዘዊ ስማምቡል። ምንድነው በዘነዘና ነው የተወቀጠው? እንትን አለ ኮሸረት አለ ኮሾሮ ቀደም ስበላ ወጥ ነው ኮፒ አይ ያጃ የላሎ ያጃ የላሎ ያጃ የላሎ ለምን ያጃ ነው? ዲ ስልጥኛ ነው። ለማንኛውም ይሄንን ቲዩብ ሰብስክራይብ አድርጉ እናንተ ባካችሁ ሰዎች። ምንድነው ጓበኝ እንጂ ምንድነው ዝምታው? ሞቅ አድርጉ። ሰብስክራይብ አድርጉ። ያው ቡናችን ምንድነው እንትን እንድንላችሁ በደንብ ቶሎ እንድንመጣላችሁ። ስዊት አይታያቸዋለሽ? ችግር የለውም። እሺ አልፈልግም አለች እነዚህ እና ቁም ነገር አውራቸው እስቲ ዛሬ ስለምን ቁም ነገር? እኔ አላከብርህም ወይ ውድዬ? በጣም ታከብሪኛለሽ። እመቤቴ አታከብርም ብለው ስሜን በጣም ታከብሪኛለሽ። እግዚአብሔር ያክብርሽ። በጣም ነው ታከብሪ። ምንድነው ሲነሳብሽ ግን ያው ታጥረገርጊናለሽ። ወድህ ጮኸል በል ባዶ ዴና አሉ እንደሉት አልበላ መልከራ ያልተቆላላ በርበሬ ወጥ ከልሳ ሰጣኝ። ደግሞ
እኮ ይኸው እውነት ነው። ታለቅስ ነው ናምን ስዊት አነሳሻለሁ እኔ እና ግን ውዶቼ ይሄንን ፔጅ ለሰብስክራይብ አድርጉ፣ ላይክ አድርጉ። ምን ሆነሽ ነው ግን? እሺ እሱ እንዳለ ይሆንና ግን ምን ሆነሽ ነው? በርበሬው ምን ማርያም ምን አሰበሽ ነው? ቀይስ ማርያም እኔ ቶሎ ይደርስልኛል ብዬ ነው አቀደም ተጣድፌ። ሽቱን ደግሞ ጥበሹ ብያት ነበር። ሽቱ ለካለ ነው እስቲ ተወኝ። መቼ ዞር ካልክ እኮ ይበላሻል ነገር። ነው የምታፈላ ጀበና ሙሉ አፈላል ከ3 ወር በኋላ። ለምን 3 ወር? ከስንትና ስንት ጊዜ በኋላ ከግዝና ጀምሮ ከስንት ኦልሞስት አንድ አመት ይሆናል። ኧረ እኔ በመሀል ሰራለሁ እኮ ብዙ በመሀል ወጣ አይደለም የምትሰሪው እና የሆነ ፒዛ ነገር ምናምን ሲሆን ነው። አንተ ወጣኝ ሰርቻለሁ ግን ምን ልኝ እስቲ የኔ አበባ አሁን ያኛውን ታሻለች። እንቅልፍ ነው እኔ እንዳትቆም ይዛት እና እንደዛ ነው እንላችኋለን። እዚች ጋር እጄን በገዛ ራሴ አቃጥየዋለሁ በፈላ ውሃ። ምን ሆኜ እንደሆነ አላውቅም። ማርያም እኔ ናፍቆቴ ተኛልኩኝ። ናፍቆቴ ያሾሽባት ነው እንዴ? ይቅርታ ነይ እስቲ ላጥባት እንዴ? ላጥባሽ እንዴ? አይኗ ራሱ ተዘግቷል። ኪኒን ናሽ አንጀቴ ውስጥ ልትገቢ እንደዚህ የምትሆኚው አይደለም የምትሆኚው ማሬ እኔ ሱዲ አበባ ወይዬ ቡና በቃ ሁዲ እንካ እስቲ ነይ ጫማ ይታል ትቀጂልኛለሽ። አትቁም እንዳትቁም አይደለም እኔ ያለሁት እንትን ላይ ሲሚንቶ ላይ ነኝ። ኦኬ ማሬ የኔ ማር ጸዴ ነው ቡናው። ማርያምን የማታ ቡና የኔ ማር ናምን ዘላለም የኔ ማር ይኸው ፀጉርሽ ታዲያ እኔ ደግሞ የምትሰደበው እንዲመልሽ እሸታችን ምን ፀጉር ነው ይሄ ጭራ አልኩኝ። ለናምን ያፍሽ ጠረን ውድ ቀዳውልህ አምጣት እሷን እኔ መቤቴን እንዴት እንደምጣፍጭ እኮ ታውቂያለሽ? አውቃለሁ ቤቢ ሽድዱ እንካ ኬክ ብላ እሺ ቆይ እኔን ማር ልተኝ ነው ምንድን ነው? አምጣት ዛሬ አመል ነሳት። ላጥባት በቃ እሺ ማርያም እሺ። እና እንግዲህ ውዶች ይሄ እንግዲህ የዘሊና ቲዩብ ቤት ነው። ቤታችን ውስጥ የምናደርጋቸውን ነገሮች እናካፍላችኋለን። አሁን ደግሞ ኩኪንግም ይመጣል በቅርቡ። ኩኪንግ በጣም ባለሙያ ነኝ ባይዘው ባለሙያ ነኝ ውድዬ። አዎ እና የሙያዬን አቀምሳችኋለሁ። ቆንጆ የሀበሻ ምግቦች እኔ ባይዘው የሀበሻ ምግብ አድናቂ ነኝ። ቆንጆ እኔ በስማም አባትዬው አስተኛለሁ ብሎ ታግሎ አንቺ እዚህ ልክ እዚህ መሬት ሲነካሽ ብድግት ያለሽ አንቺ መቼ ልተኝ ነው? ትራገጪ ዮሐንስ አራምዴ ማን ትተኛለህ አተኛም? ትተኛለህ አተኛም? ተሳታለ በቃ ታውት ይለቅላት ትጫውትና ይለፍላት ልታስለቅሳት ነው። እግዚአብሔር እንደና አድርገህ ይታየኛል። ይሄ ተዋት እፍ እያልካት ነው ይዘላለም ትልቅ ሰው አይደለ እንዴ? አይነት እዚህ ስንት ደቂቃ ሙሉ ገትረኛ ቁጭ አደርጋታለሁ። እኔ እኮ አትቆምላት ብያለሁ። እዚህ ጋር ቲሸርትህን እንዴት እንዳደረገችው ያቺ ሹራብ የምትለው ነው ወይ ውድዬ? ናሙቱ እኔ ፈገግታ በቆሪጥ እያየችው ነው።
ባይዘው ልጄ አባቷን ነው የምትመስለው ቁርጥ ራሱ ማርያምን እኔን ምንም አይመስልም አፍንጫውስ አፍንጫው አንተ ነው እንደዚህ ድፍጥጥ ነው እንዴ አፍንጫ ይወጣል ማርያምን ታያለ እግዚአብሔር ራሱን ነው ቁርጥ ይሄ ጆሮዋ ሳይቀርጆ በእኔ እንኳን ቢወጣ ጆሮዋ ፀጉሯ ባንቺ ነው ፀጉሯ በእኔ ኮጣማ አደገ ታደለች በየትኛው በሱኛው ነው ሰማሻም እንደምትልሽ እናትሽ ጤባው እጇን በጣም ነው የምትበላው ታረገው ምን እንደሆነ የእድገት ደረጃቸው ነው አሉ ኧረ አዋራቸው ውድዬ እሷን ተወትና እና ተወዳጆች እንደዚህ ፈተና ነው እንዴ ልጅ ማሳደግማ ገና ነው አራስ ልጅ ነው እንዴ ማሳደግ መቼ ምን ገና እኮ ነው ምኑን ጀመርነውና ማሳደግ ነው ይሄም እኮ ታዲያ አሁን የአራስ ልጅ እንክብካቤ በጣም ከባድ ነው አራስ ልጅ በጣም ከባድ ነው ምክንያቱም ከእንቅልፍ ማጣቱ ጀምሮ በጣም ከባድ ነው እንቅልፍ ማጣቱስ ተዋት ብላ ይዘጋል ምን ታደርጋለሽ መቻል ነው እንቅልፍ ማጣቱ እኮ እኔማ የመጀመሪያ ሰሞን ነጭ አልደወለልኝም 3 ሰዓት አልሆነም እንዴ ሆኗል 3 ከሩ ያሟል እንዴ ልደውልለት እንዴ ተይው በቃ እባክሽ እንዳልቅብህ ምግቡ ኧረ በቃ ይቀራል እንዴ ከይሳብ በኋላ ሄዶ ምን ሊያመጣ ነው 3 ሰዓት ከሩ ይዘጋሉ እኮ እነሱ ኧረ ጾም ላይ ዘጉ ኧረ ይዘጋሉ እኮ ሲሉ ነው ይቆዩ እንግዲህ ትልቅ ሰው አይደለም ኮፈሩ ሰው አይፈሩ በሾፈር ኮፈሩ ሰው ጤፉ የሚባለው ለእናንተ እኮ ነው ይሄ ምንድነው ታው እኔ ሰውነት አይችልም ልፍያ ሻንቃ ይባላል ይሄ ደግሞ ታው ዘላለም አልችልም መዳበስ እንኳን አትችሉም አይደለም አንተ መዳበስ ማለት ልትል መጣ እመቤቴ እንዳትነካኝ ይልዋል እሺ ለማንኛውም ነገም እንገናኛለን ነገ ከሌሊት ጀምሮ ቭሎግ ነው የምንሰራላችሁ እሱ እንኳን ከባድ ነው የሚሆነው ስለሚቋረጥ ቭሎግ አትሰራም ልጅቷ ለምን አልሰራም አቁን ነው የምነግራችሁ እንዴ እኔ ቭሎግ ከጀመርኩ እንደው ቭሎጌ በጣም ተወዳጅ ቭሎግ እንደሚሆን ተስፋ አደርጋለሁ ሙሉ እምነት አለኝ ቭሎጌ ተስፋ እንትን እንደሚ ስለዚህ ስለበለዚህ ነው የሚባል ነገ እንገናኛለን ኦኬ ይሄን ቤት የምትወዱ በሙሉ ያው ላይክ አድርጉ ኮሜንት አድርጉ ሰብስክራይብ አድርጉ ለብዙ ሰዎች ሼር አድርጉላቸውና ሰብስክራይብ ያድርጉ ዋቻውራችን ይሙላ ሰብስክራይበራችንም እንደዛው ከዛ እንተያያለን እንግዲህ እንተያየና እንዴ ቻው ደህና ደሩ ሰላም ደሩ የዛሬ አበባዎች የነገ ፍሬዎች